ይህ ሀብታም ሰው በየቀኑ ድግስ ያዘጋጅ ነበር። አንድ ቀን ግን ከሆቴሉ ሊወጣ ሲል በሊፍት ውስጥ ከአንዲት ውብ ሴት ጋር በድንገት ተገናኘ። ይህ ነገር ጃክን በሳቅ እንዲፈነዳ አደረገው። ሴቷን በቁጣ እያየህ ነው ብላ ጠየቀችው። ጃክ ወዲያውኑ እንደ ጨዋ ሰው ለመሆን ሞከረ፣ ነገር ግን የነበረውን ሳቅ መደበቅ አልቻለም። ሊዛ ልትገጽሰው ስትል የሊፍቱ በር በድንገት ተከፈተ። ሊዛም ማንነቷ እንዳይታወቅ በፍጥነት ወደ ጃክ ዞራ አቀፈችው። ጃክም በውስጡ ተደስቶ እድሉን ተጠቅሞ አቀፋት። ይህን ያዩት ሁለት ሰዎች በሁኔታው በጣም ተደነቁ። ሊዛ ሰዎቹ ሄደዋል ብላ ስትጠይቀው ጃክ በቀል አሁንም እዚህ ናቸው አላት። ሊዛ ግን አላመነችውም። ድፍረቷን ሰብስባ ወደ ኋላ ስትመለከት ማንም አልነበረም። ጃክ በግልጽ ሊያሾፈባትና እድሉን ሊጠቀምባት እንደፈለገ ተረዳች። በዚህም በጣም ተናዳ ተቆጣችው። ሊዛ በዚያ ቀን ለሰርጓ ነበር ወደ ሆቴል የመጣችው። ነገር ግን ለምታገባው ወንድ ምንም አይነት ፍላጎት አልነበራትም። ሙሽራው ወደ እሷ ሲቀርብ ሊዛ ወደ ኋላ ትሸሽ ነበር። በመጨረሻም መግቢያው በር ላይ ደረሰች። ሌላ አማራጭ ስላልነበራት በሩን ከፍታ ወደ ውጭ ሮጠች። ሙሽራውን በሩ ፊቱን መታው። ሊዛ ኮሪደሩ ላይ ቆማ እንደገና ወደ ክፍሏ ለመግባት ስትሞክር በሩ ተቆልፎ አገኘችው። ስለዚህ አማራጭ ስላልነበራት ወደ ሊፍቱ ገባች። በዚያ ምክንያት ነበር ከጃክ ጋር የተገናኘችው። ጃክን ከሊዛ ጋር ከተለያየ በኋላ የሆቴሉን እንግዳ ተቀባይ ጠርቶ ለሊዛ የክፍል ቁልፍ ምክንያት ፈጥሮ እንዳይሰጣት አዘዘው። ምክንያቱም ጃክ የሆቴሉ ባለቤት ነበር። ሊዛ እንግዳ ተቀባዩ ጋር ደርሳ ቁልፍ ስትጠይቅ ሲስተም ስለተበላሸ እስኪስተካከል ድረስ መጠበቅ አለብሽ አላት። ከዛም አማራጭ ስላልነበራት ወደ መዋኛ ገንዳው አጠገብ ሄዳ መጠበቅ ጀመረች። ከዛም ሊዛ በድንገት የሰው ድምጽ ሰማች። ሊዛ በፍርሃት ውስጥ ሆና ወደ ገንዳው ዘለለች። ብዙም ሳይቆይ ጃክ ወደ ገንዳው መጣ። በውሃ ውስጥ የሚሰጥም ሰው ያለ መስሎት ወዲያውኑ ዘሎ ገባና ሊዛን ከውሃ ውስጥ አወጣት። ጃክም ከውሃ ወጥተው ሲመለከታት ያዳናት ልጅ ከዚህ በፊት ያገኛት ሴት ሊዛ መሆኗን አወቀ። ሊዛ ግን ጃክን በጉዳዩ ጣልቃ በመግባቱ ወቀሰችው። ጃክ ግን አልተበሳጨም። ይልቁኑ ልብሷ ስለረጠበ ብርድ እንዳይመታት ወደ ክፍሉ ሄዳ ልብስ እንድትለብስ ነገራት። ሊዛ መጀመሪያ ላይ በቁጣ እምቢ አለች፣ ነገር ግን ብርዱ ሲጨምር ሀሳቧን ቀይራ ተስማማች። ልብሷን ከቀየረች በኋላ ጃክ ርቧት ከሆነ ጠየቃት። ሊዛ ግን የሆቴሉ ምግብ ቤት ሰዓቱ ስላለፈ ተዘግቷል አለችው። ጃክ ግን እሱ የሆቴሉ ባለቤት መሆኑን ነገራት። ሊዛ ግን አላመነችውም ነበር። ብዙም ሳይቆይ ጣፋጭ ምግብ ቀረበ። ሊዛ መጀመሪያ ለመብላት እምቢ ብላ ብትቆይም ሆዷ ግን ሀሳቧን አልተቀበሉም። በመጨረሻም ተቀምጣ በጥሩ ሁኔታ መብላት ጀመረች። ምግቡን እየበሉ ሁለቱ እርስ በርሳቸው አንዳንድ ነገሮችን አወሩ። ጃክ የሊዛን የክፍል ቁልፍ እንዲያመጡለት እንግዳ ተቀባዩ ጋር ደውሎ አዘዘ። ጃክም ከዚህ በኋላ ድጋሚ ታስታውሽኛለች ሲላት ሊዛን ጠየቃት። በንግግሩ ተናዳ ምስጋናዋን ሳትገልጽ ከክፍሉ ተናዳ ወጣች። ወደ ክፍሏ ስትመለስ ሙሽራው መሬት ላይ እንደወደቀ አገኘችው። በፍጥነት እቃዎቿን ሰብስባ ከሆቴሉ ወጣች። ወደ ውጪ እንደወጣችም ጓደኞቿን አገኘቻቸው። ጓደኞቿ እንደ ሊዛ ያሉ ሴቶችን በጋብቻ ስም እያታለሉ ገንዘብ የሚያገኙ ወንጀለኞች ነበሩ። ሊዛ ይህንን ሁሉ የተቀበለችው የአባቷን ሕክምና ለመክፈል ስለፈለገች ብቻ ነበር። አባቷ በኮማ ውስጥ ነበር። በዚያን ጊዜ ግን እናቷ የሰጠቻት የአንገት ሐብል እንደጠፋባት ተገነዘበች። ምናልባት በሆቴሉ ውስጥ እንደረሳቸው አስታወሰች። ሊዛ ወዲያውኑ ጃክን አስታወሰችና የሆቴሉ እንግዳ ተቀባዩ ጋር ደወለች። ነገር ግን ጃክ ወደ ስራ ሄዷል የሚል መልስ ተሰጣት። ሊዛም በፍጥነት ታክሲ ይዛ ጃክን ለመፈለግ ሄደች። ነገር ግን ቢሮ በር ላይ ስትደርስ እንድትገባ አልተፈቀደላትም። ስለዚህ ከውጭ ቆማ መጠበቅ ግድ ሆነባት። በዚህ ጊዜ ጃክ በቢሮ ውስጥ አንዲት ትንሽ ልጅ እያስቸገረችው ነበር። ከልጆች ጋር መግባባት ስለማይችል ልጅቷን አንስቶ ወላጆቿን ለመፈለግ ሞከረ። በዚህ ጊዜ ታላቅ ወንድሙን አገኘ። እነዚህ ሶስት ልጆች ሁሉም የጃክ ታናናሽ ወንድሞችና እህቶች ናቸው። ጃክ ከደረሰ በኋላ ሁሉም የአባታቸውን ኑዛዜ ለመስማት ተቀመጡ። ሆኖም ሁሉንም ያስደነቀ ውሳኔ ተነበበ። ጃክ የሶስቱ ልጆች ሞግዚት እንዲሆን በኑዛዜው ተመርጦ ነበር። ጃክ ይህንን ኃላፊነት ካልተቀበለ የወረሰውን ሀብት እንደሚያጣም በኑዛዜው ላይ ተገልጾ ነበር። ጃክ ግን ሀብት አልጎደለውም። ስለዚህ እርሱም በፍቃዱ ተወና ከስብሰባው ወጣ። ይህ ነገር ታላቅ ወንድሙን እጅግ አስቆጣው። እሱ ለአባታቸው ለብዙ ዓመታት ቢሰራም ከጃክ ያነሰ ውርስ ማግኘቱ በጣም አናደደው። ጃክ ከህንፃው ሲወጣ በድንገት ሊዛን አገኛት። ሊዛም የደረሰባትን ሁሉ ነገረችው። ጃክም ሊደራት ተስማማ። ሁለቱም ወደ ሆቴሉ ሲደርሱ ግን ሊዛ ወደ ኋላ ተመለሰች። ከአንድ ሰው እየሸሸች እንደነበር ጃክ ተረዳ። ስለዚህ ጃክ ሊዛም በሆቴሉ የኋላ በር በኩል ወደ ውስጥ አስገባት። ሊዛ በፍርሃትና በጭንቀት ሳታስበው የጃክን እጅ ያዘች። ጃክም ይህን አይቶ ፈገግ አለ።